የዓለማችን የጂኦፖለቲካዊ ቼዝ ሰሌዳ ከመቼውም ጊዜ በላይ በተወሳሰበና አሳሳቢ ውጥረት ውስጥ ተዘፍቋል። የሀያላኑ የጥንካሬ መለኪያ ሚዛንም በከፍተኛ ፍጥነት እየዋዠቀ ይገኛል። በመካከለኛው ምስራቅ አድማስ ስር ኢራን በአሜሪካ የስለላ ማዕከላትና የክትትል መሰረተ ልማቶች ላይ ያዘነበችው ያልተጠበቀ የሚሳኤልና የድሮኑ ሽንፍር የዋሽንግተንን የስለላ መረብ ክፉኛ ከማናጋቱን ባሻገር የዘመናችንን ታላቅ የስነ ልቦናና የኢኮኖሚ ጦርነትን አውጇል። ይህ ጥቃት መሬት ላይ ከፈጠረው ታሪካዊ ውድመት ይልቅ በዓለም አቀፉ የባህር ላይ ንግድ ላይ ያጠላው ጥላ የከፋ ሆኗል። ኢራን አንድም ተጨማሪ ጥይት ሳትተኩስ በቀጠናው ያረበበውን ስጋት ብቻ በመጠቀም የንግድ መርከቦች የኢንሹራንስ መድህን ጣሪያ እንዲነካ በማድረግ ዓለም አቀፉን የነዳጅና የሸቀጥ ገበያ በኢንሹራንስ ጦርነት ስልት እያንቀጠቀጠችው ትገኛለች። ይህ የፍርሃትና የጥርጣሬ ማዕበል ከጦር ሜዳ አልፎ ወደ ፖለቲከኞች ጓዳም ዘልቆ ገብቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን ልጄን ኢላማ አድርጋለች በሚል ያሰሙት የድረሱልኝ ጥሪ ውጥረቱ ምን ያህል ግላዊና አስፈሪ ገጽታን እየያዘ መምጣቱን ያመላከተ ሲሆን በሌላኛው ጎራ ደግሞ በእስራኤል ጥቃት ክፉኛ ተጎድተዋል ተብለው በምዕራባውያን ሚዲያዎች ሲናፈስላቸው የነበሩት አዲሱ የኢራን ጠቅላይ መሪ ሞጅተባ ካሚኔ በከፍተኛ ወታደራዊ መኮንኖች ታጅበው በተንቀሳቃሽ ምስል ብቅ ማለታቸው ለተቀናቃኞች የተሰጠ ጠንካራ ያልተሰበርንም ስነ ልቦናዊ መልእክት ሆኗል። የባላጋራዎቿ የቴክኖሎጂና የስልት እምርታ እንቅልፍ የነሳት አሜሪካ በኩሏ እያጣቸው ያለውን ወታደራዊ በላይነት በአስቸኳይ ለማስመለስ ስትል ፔንታጎን አዳዲስ የሃይፐርሶኒክ ሚሳይሎችን ለማልማት ከግል ኮንትራክተሮች ጋር ትኩሳት የበዛበት ድርድር ውስጥ ገብቷል። ይሁን እንጂ የዚህ ሁሉ ጂኦፖለቲካዊ ትርምስ ማሳረጊያና የዓለምን ትኩረት በድንጋጤ ሳበው ትልቁ ሚስጥር የአሜሪካው ሲአይኤ ዳይሬክተር ጆን ራትክሊፍ ያደረጉት ድንገተኛና እጅግ ስውር የሞስኮ ጉዞ ነው። ከህዝብ እይታ ርቆ በሚስጥራዊ አዋጆችና ባልተብራሩ እንቅስቃሴዎች በታጀበው በዚህ የሞስኮ ዝግ በር ስብሰባ ጀርባ ሀያላኑ አዲስ ዓለም አቀፋዊ ጦርነትን ለማብረድ ወይንስ ዓለምን በድጋሚ ለመቀራመት እየተደራደሩ ነው የሚለው ጥያቄ የዚህ ዘመን ትልቁ ፖለቲካዊ እንቆቅልሽ ሆኖ ይዘረጋል። ከዚህ የውጭ ውጥረት ጎን ለጎን ዶናልድ ትራምፕ በቱርክ አንካራ ከገጠማቸው ሚስጥራዊ የማምለጥ ዘመቻ ጋር በተያያዘ መረጃ አሾልከዋል የተባሉ የአሜሪካ የሚስጥር ጥበቃ ወኪሎችን ከስራ ማባረራቸው ሌላኛው የዋሽንግተን የውስጥ ቀውስ ማሳያ ሆኖም ብቅ ብሏል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካ መድረክ ላይ አስደንጋጭ ማዕበል ያረፈበትና የዓለምን ትኩረት የሳበ አንድ ትልቅ ክስተት ተከስቷል። ይኸውም የኢራን ሚሳኤሎችና ድሮኖች በአሜሪካ የስለላ ጣቢያዎችና የክትትል መሰረተ ልማቶች ላይ ያደረሱት ከፍተኛና ታይቶ የማይታወቅ ውድመት ነው። የኢራን ጥቃት በመካከለኛው ምስራቅ በሚገኙ የአሜሪካ የስለላ ማዕከላት ላይ በቢሊየን የሚቆጠር ዶላር ኪሳራን ያስከተለ ሲሆን የጥቃት የማዕከላዊ የስለላ ኤጀንሲን እንደ አውሮፓውያን አቆጣጠር በ1947 ከተመሰረተ ጊዜ ጀምሮ ያጋጠመው እጅግ የከፋው ውድመት መሆኑም ተዘግቧል። ይህ ክስተት ዋሽንግተን ከባድና ፈታኝ ጥያቄዎችን እንድትጋፈጥ ማስገድዷታል። ኮንግረሱ የተጎዱትን ጣቢያዎች መልሶ ለመገንባት በቢሊዮኖች የሚቆጠር ዶላር ፈንድ እየፈለገ ባለበት በአሁኑ ወቅት በፔንታጎን ውስጥ እነዚህን ስስ ማዕከላት በዚያው ቦታ ዳግም መገንባት አለብን ወይንስ ወደ ጆርዳንና እስራኤል ጠለቅ ወዳሉ ደህንነታቸው የተጠበቁ አካባቢዎች ማዛወር ይሻላል የሚለው ጥልቅ ክርክር ተነስቷል። የኢራን ትክክለኛና ኃይለኛ የጦር መሳሪያ አቅም የአሜሪካን ወታደራዊ አሻራ በክልሉ ውስጥ ምን ያህል ተጋላጭ እንዳደረገው ይህ ክስተት አጉልቶ አሳይቷል። በነባሩ የባህረ ሰላጤው የደህንነት አወቃቀር ላይ መሰረታዊ የሆነ የስትራቴጂ ግምገማ እንዲደረግም አንደኛው ምክንያት ሆኗል። ይህ ወታደራዊ ፍጥጫ ቀጥታ ወደ ከፋ ኢኮኖሚና የዲፕሎማሲ ጦርነት ሲሸጋገርም እናያለን። ዋሽንግተን በኢራን ላይ ታይቶ የማይታወቅ እጅግ ጠንካራ የሆነ የፋይናንስ ማዕቀብ ለመጣል ስትዘጋጅ፣ ቴሄራን በበኩሏ ፈጣንና አስፈሪ ማስጠንቀቂያን ሰጣለች። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ አሜሪካ በኢራን ሕዝብ ላይ የምታደርገውን የኢኮኖሚ ማፈን ዘመቻ የሚተባበር ማንኛውም ሀገር ከባድ የአጸፋ እርምጃ እንደሚጠብቀው በአጽንኦት ተናግረዋል። ኢራን ብሔራዊ ሉዓላዊነቷን ነጻነቷንና ክብሯን ለማስጠበቅ ስትል ማንኛውንም አቅም ከመጠቀም ወደ ኋላ እንደማትል በማሳሰብ የአሜሪካ የባህር ላይ እገዳ እንደ ጦርነት አዋጅ እንደሚቆጠርም ገልጻለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት በበኩላቸው የትራምፕ አስተዳደር በታሪክ ታይቶ የማይታወቅ የፋይናንስ ቅጣት በኢራን ላይ ተግባራዊ እንደሚያደርግና ዓላማውም በስርዓቱ ላይ የኢኮኖሚ መታፈንን መፍጠር መሆኑን አስታውቋል። ይህ ማዕቀብ ተግባራዊ ከመደረጉ በፊት የኢራን መገበያያ ገንዘብ በታሪኩ ታይቶ ወደማይታወቅ ዝቅተኛ ደረጃ ላይ ወርዷል። የዚህ ኢኮኖሚያዊና ወታደራዊ ውጥረት ማጠንጠኛ የሆነው ደግሞ የሆርሙዝ ባህረ ሰላጤ ጉዳይ
ጉዳይ ነው። ኢራን የአሜሪካ የባህር ኃይል እገዳ እንዲነሳና የአሜሪካ ጦር ከቀጠናው እንዲወጣ ቅድመ ሁኔታ በማስቀመጥ የዓለምን 20 በመቶ የነዳጅ ንግድ የሚያስተናግደውን ይህንን ስትራቴጂካዊ የውሃ መስመር መዘጋት እንደ መደራደሪያ ካርድ እየተጠቀመችበት ትገኛለች። የዓለም የነዳጅ ገበያ መረበሹን ተከትሎ ዋጋው በከፍተኛ ሁኔታ ንሯል። የአሜሪካ መከላከያ ሚኒስትር ፒት ሄግሴት አሜሪካ የባህረ ሰላጤውን ደህንነት ለማስጠበቅ ያላት ቁርጠኝነት የጸና መሆኑንና ኢራን ይህንን መስመር መዝጋት እንደማትችል በልበ ሙሉነት ተናግረዋል። አስፈላጊ ከሆነም አሜሪካ ኪነቲክ ወይንም ቀጥተኛ ወታደራዊ ጥቃቶችን ለመጠቀም እንደማታመነታም አስጠንቅቀዋል። ይሁን እንጂ ኢራን ይህንን ጫና ለመቋቋም የሀገር ውስጥ ምርትን በማሳደግና አዳዲስ የንግድ አጋሮችን በመፈለግ የኢኮኖሚ መላመድ ስልቶችን ተግባራዊ እያደረገች መሆኗን የእርምጃዋን ጽናት ያሳያል። በአሜሪካ የውስጥ ፖለቲካ መድረክ ይህ የትራምፕ አስተዳደር አካሄድ ጠንካራ ትችት እያስተናገደ ነው። የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን በሰጡት ጥልቅ ትንታኔ የትራምፕ አስተዳደር የውጭ ጉዳይ ፖሊሲ ላዩን ብቻ የሚቧጭር እንጂ ስትራቴጂካዊ ጥልቀት የሌለው መሆኑንም ወቅሰዋል። አጋር ሀገራት ለራሳቸው መከላከያ በቂ ወጪ እንዲያወጡ መጠየቅ ተገቢ ቢሆንም አሜሪካ የዓለም አቀፍ አመራር ሚናዋን በመተውና ከዓለም አቀፍ ተቋማት በማፈግፈግ የምታደርገው ጫና ትክክለኛ ውጤትን አያመጣም ብለዋል። በተለይም ኢራንን በተመለከተ የአስተዳደሩ አካሄድ የተወሳሰቡ ዲፕሎማሲያዊና ስትራቴጂካዊ ጉዳዮችን ያላገናዘበ ይልቁንም በባዶ ዛቻ ላይ የተመሰረተ መሆኑን ክሊንተን ሞግተዋል። የኢራን ሀያልነትና ረቂቅ ስትራቴጂ ይበልጥ ጎልቶ የታየው ደግሞ የኢንሹራንስ ጦርነት በተሰኘው አዲስ አውድ ውስጥ ነው። ኢራን አንድ ሚሳይል ሳትተኩስ ወይንም መርከብ ሳትመታ የዓለምን የባህር ላይ ንግድ በማስተጓጎል ረገድ ያላት አቅም አስገራሚ ሆኖ ተገኝቷል። በለንደን የሚገኘው የባህር ላይ መድን ሰጪዎች የሆርሙዝ ባህረ ሰላጤንና የቀይ ባህርን ከፍተኛ የጦርነት ስጋት ያለባቸው ቀጠናዎች ብለው በመፈረጅ በመርከበኞች ላይ የሚጠየቀውን የኢንሹራንስ መጠን በከፍተኛ ሁኔታ ጨምረዋል። ከዚህ ቀደም ከመቶ 0.25 የነበረው የጦርነት ስጋት መድን አሁን እስከ 10 በመቶ ደርሷል። ይህ ማለት 100 ሚሊዮን ዶላር ለምታወጣ መርከብ ተጨማሪ 10 ሚሊዮን ዶላር የኢንሹራንስ ክፍያ ይጠየቃል እንደማለት ነው። ይህንን የተወሳሰበው ውጥረት ለማርገብ በማሰብ የፓኪስታን ጦር አዛዥ ጀኔራል አሲም ሙኒር አሜሪካን ወክለው ወደ ቴሄራን በማቅናት ከኢራን ከፍተኛ ባለስልጣናት ጋር ድርድር አድርገዋል። ዋሽንግተን የጣለችውን ማዕቀብ ለማንሳት ኢራን በበኩሏ የሆርሙዝን ባህረ ሰላጤ እንድትከፍትና ከእርሷ ጋር የተቆራኙ ኃይሎች የሚያደርሱትን ጥቃት እንድታቆም የሚጠይቅ አቅርቦት ይዘው ቢቀርቡም የኢራን ብሔራዊ ደህንነት ምክር ቤት ኃላፊ ሞሐሰን ረዛይ የዚህን ጊዜያዊ መፍትሄ ሀሳብ ውድቅ አድርገውታል። ኢራን የምትፈልገው ዘላቂ መፍትሄ መሆኑንና አሜሪካ ከዚህ ጸባጫሪ ድርጊቷ ካልተቆጠበች የኢራን ምላሽ እንደ መሬት መንቀጥቀጥ የከፋ እንደሚሆን በማስጠንቀቅ ቴሄራን ለውስጣዊ ምክክር ጊዜ እንደምትፈልግ አስታውቋል። የፓኪስታን ሽምግልና ጥረት የሁለቱን ወገኖች እጅግ የተራራቀ አቋም በግልጽ ያሳየ ነበር። በዚህ የውጥረት መሃል እስራኤል ውስጥ የተሰማው ዜና ሁኔታውን ይበልጥ አወሳስቦታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በልጃቸው ላይ የግድያ ሙከራ ለማድረግ ማቀዷን አስታውቀዋል። ይህንን ተከትሎ መንግስት ለቤተሰባቸው የዕድሜ ልክ የደህንነት ጥበቃ እንዲያደርግም ጠይቀዋል። ይሁን እንጂ ይህ ጥያቄ በእስራኤል ውስጥ ከፍተኛ ፖለቲካዊ ውዝግብን አስነስቷል። ተቺዎች ይህ የኔታንያሁ ማሳሰቢያ እውነተኛ የደህንነት ስጋት ሳይሆን በአሜሪካ ማያሚ ከተማ በምቾት ለሚኖሩ ልጃቸው የመንግስትን በጀት ለመመደብ የተደረገ የፖለቲካ ትርፍ ማግኛ ስልት ነው በማለትም ወቅሰዋል። ምንም እንኳን የኢራን ኢላማ የማድረግ አቅም የሚታወቅ ቢሆንም የዚህ የተወሰነ የግድያ ሙከራ እውነታ ግን በገለልተኛ አካል የተረጋገጠ አይደለም። ከዚህ የእስራኤል የፍርሃት ድባብና የግድያ ስጋት ባልተናነሰ የዶናልድ ትራምፕ አስተዳደር በሌላ አስደንጋጭ የደህንነት ስብራትና የስለላ መረጃ ሾልኮ መውጣት አዙሪት ውስጥ ተዘፍቋል። ትራምፕ በቱርክ አንካራ ተገኝተው በነበረበት ወቅት ከኢራን ሊሰነዘር ይችላል በተባለው ከመሬት ወደ አየር የሚሳኤል ጥቃትና አሳሳቢ የግድያ ስጋት ምክንያት ያደረጉት እጅግ ሚስጥራዊና የረቀቀ የማምለጥ ዘመቻ ዓለምን ጉድ ማሰኘቱ ይታወሳል። ፕሬዚዳንቱ ለካሜራ እይታና ለጋዜጠኞች ማደናገሪያ ሲባል በይፋ የተለመደውን አሮጌውን ኤርፎርስ ዋን አውሮፕላን ፊት ለፊት ከተሳፈሩ በኋላ ከጋዜጠኞች እይታ ተሰውረው በጀርባ በር በመውጣት በአውሮፕላን ማረፊያው የምግብ አቅርቦት መኪና ተደብቀው ወደ ሌላ አነስተኛ ሲ-32ኤ ወታደራዊ አውሮፕላን መሸጋገራቸውም መዘገቡ ይታወሳል። ይህንን የሆሊውድ ፊልም የሚመስል የደህንነት ማታለያ ሴራና ስስ መረጃ ወደ ሚዲያ ሾልኮ መውጣቱን ተከትሎ በአሜሪካ የሚስጥር ጥበቃ አገልግሎት ውስጥ ታይቶ የማይታወቅ የውስጥ ወንጀል ምርመራም ተጀምሯል። የፌዴራል ምርመራ ቢሮ ኤፍቢአይ እና የማዕከላዊ ስለላ ኤጀንሲ ሲአይኤ በተጣመሩበት በዚህ ከፍተኛ ምርመራ 3 የደህንነት ወኪሎች ከስራ ገበታቸውና ከቢሮአቸው የታገዱ ሲሆን ጉዳዩ በዋሽንግተን ታሪክ ከተፈጸሙት እጅግ አደገኛ የፕሬዝዳንታዊ መረጃ ሾልኮ መውጣት ወንጀሎች ተርታም ተመድቧል። ከዚህ ዓለም አቀፋዊ ደህንነት ትርምስና የኢራን ውጫዊ ስጋት ባሻገር ሌላኛው የዋሽንግተን የራስ ምታት የ80 ዓመቱ ፕሬዝዳንት አካላዊ ጤንነትና ያጠላው የጥርጣሬ ደመና ነው። በኒው ጀርሲው ቤድሚኒስተር የጎልፍ ሜዳ ላይ በተወሰዱ ምስሎች የፕሬዝዳንቱ ቀኝ እጅና ክንድ ላይ በግልጽ የሚታዩ ሰፋፊ የደም መፍሰስና የቁስለት ምልክቶች እንዲሁም በእግራቸው ላይ የታየው እብጠት አዲስ አጀንዳን ፈጥሯል። የዋይት ሀውስ ፕሬስ ሴክሬታሪና የሕክምና ቡድኑ ሁኔታውን ለማድበስበስ ሲሉ ምልክቶቹ ፕሬዝዳንቱ በታሪክ ከማንኛውም የአሜሪካ መሪ በበለጠ ከብዙ ሰዎች ጋር እጅ ስለሚጨባበጡና በዕለታዊ የአስፕሪን አጠቃቀም የተፈጠሩ ናቸው የሚል መከራከሪያን ቢያቀርቡም ጉዳዩ የፕሬዝዳንቱን ውስጣዊ አካል ጥንካሬ በሚፈትነው በዚህ ወሳኝ የጂኦፖለቲካ ፍልሚያ ውስጥ ለተቀናቃኞቻቸው ተጨማሪ የስነ ልቦና ተርፍ ሆኖም እያገለገለ ይገኛል። በሌላ በኩል ደግሞ የእስራኤል ጥቃቶች የኢራንን አመራር አዳክመዋል ተብሎ ሲናፈስ የነበረው ወሬ
ገደል የሚያገባ አንድ ያልተጠበቀ ምስል ወጥቷል። የኢራን አዲሱ ጠቅላይ መሪ ሙጅታባ አሚኒ ከፍተኛ የጦር መኮንኖች በተገኙበት ወታደራዊ ስብሰባን በሊቀመንበርነት ሲመሩ የሚያሳይ ቪዲዮ ይፋ ሆኗል። ይህ ቪዲዮ ሙጅታባ በእስራኤል ጥቃት ተጎድተዋል ወይንም ሞተዋል የሚለውን መላምት በማክሸፍ የኢራን ስርዓትና ወታደራዊ እዝ አሁንም ጠንካራና ያልተሰበረ መሆኑን ለዓለም አቀፉ ማህበረሰብ የሚያስተላልፍ ግልጽ የስነ ልቦና ጦርነት መልእክትም ነው። በአሜሪካ በኩል ያለው ወታደራዊ ዝግጁነት ግን የድካም ምልክቶችን እያሳየ ይገኛል። ዩኤስኤስ አብርሃም ሊንከን የአውሮፕላን ተሸካሚ መርከብ ተልዕኮዋን አጠናቃ ወደ ሀገሯ መመለሷ ሲገለጽ፣ አብሯት የነበሩት አጥፊ መርከቦች ግን ያለበቂ ረፍትና ግልጽ የመልስ ጉዞ ቀን በመካከለኛው ምስራቅ እንዲቆዩ መደረጉ ተዘግቧል። እነዚህ መርከበኞች ከ9 ወራት በላይ ያለ ረፍት በማገልገላቸው የአሜሪካ የባህር ኃይል ሰራተኞች የሞራልና የአካል ድካም ደረጃ አሳሳቢ መሆኑን አመላክቷል። የጦር መርከቦቹ የባህር ላይ ጥበቃን፣ የንግድ መስመርን ክፍት ማድረግና በሁቲዎች ላይ የሚደረገውን የክትትል ስራ አሁንም ቢቀጥሉም አሜሪካ በበርካታ ግጭቶች ውስጥ መግባቷ ኃይሏን በተለያዩ ቦታዎች እንድትበትንና አቅሟ እንዲሳሳ ማድረጉን ይህ ክስተት የሚያሳይም ሆኗል። ይህ በእንዲህ እንዳለ አሜሪካ ከባላጋራዎቿ ጋር ያላትን የቴክኖሎጂና የጦር መሳሪያ ክፍተት ለማጥበብ ስትል ፔንታጎን አዲስ የሃይፐርሶኒክ የጦር መሳሪያ ፕሮግራሙን ይፋ አድርጓል። ጠላቶች ያሉባቸውን እጅግ ዘመናዊ የጸረ አውሮፕላን መከላከያ ስርዓቶች ሰብረው መግባት የሚችሉ ፈጣንና አቅጣጫቸውን በረቂቅ ሁኔታ መቀየር የሚችሉ ሚሳይሎችን ለማልማት የአሜሪካ መከላከያ ሚኒስቴር ከግል ኮንትራክተሮች ጋር ውይይትን ጀምሯል። ይህ የሃይፐርሶኒክ እሽቅድድም በቀጥታ ኢራንና ቻይና ያሳዩትን አዲስ የቴክኖሎጂ ብቃት ለመመከት ያለመ ሲሆን የዓለም የጦር መሳሪያ ፉክክር ወደ አዲስና እጅግ አደገኛ ምዕራፍ መሸጋገሩንም ያመላክታል። በዚህ ውስብስብ የዲፕሎማሲና የስለላ ጦርነት አውድ ውስጥ የአሜሪካው የሲአይኤ ዳይሬክተር ጆን ራትክሊፍ በድንገትና በሚስጥር ሞስኮ መግባታቸው ዓለምን አስገርመዋል። ራትክሊፍ ከሩሲያ የስለላ ኃላፊ ሰርጌይ ናርሽኪን ጋር ያደረጉት ውይይት ዋና ዓላማ በግልጽ ባይነገርም ሩሲያ በዩክሬን ላይ ልትወስድ ያሰበችውን አዲስ ወታደራዊ እርምጃ ለማስጠንቀቅ አሊያም በሩሲያና በኢራን መካከል እያደገ የመጣውን ወታደራዊ ትብብርና የጥቅም ትስስር ለመበጠስ ያለመ እንደሆነ ተንታኞች ይገምታሉ። ይህ የከፍተኛ የስለላ ባለስልጣናት ሚስጥራዊ ስብሰባ የዓለምን ሀያላን ሀገራት ከጀርባ እያካሄዱት ያለውን የጂኦፖለቲካዊ የቼዝ ጨዋታን ግልጽ ማሳያም ሆኗል። የዚህ ድንገተኛና ሚስጥራዊ የሲአይኤ ዳይሬክተር ጉዞ እንቆቅልሽ ይበልጥ የተወሳሰበው ጆን ራትክሊፍ ሞስኮ በገቡበት ዕለት የሩሲያው ፕሬዚዳንት ቭላዲሚር ፑቲን 3 እጅግ ሚስጥራዊ የሆኑ አዋጆችን መፈረማቸው ሲሰማ ነው። የሞስኮ ታይምስ ጋዜጣ የሩሲያ የህግ መረጃ ፖርታል ዋቢ አድርጎ እንደዘገበው በዕለቱ ለህዝብ ይፋ የተደረጉ አዋጆች ቁጥር 604 በቀጥታ ወደ 608 ዘለዋል። ይህም በመሃል ያሉትን አዋጆች ቁጥር 605፣ 606 እና 607 ይዘት ከህዝብ እይታዎች እንዲሆኑም አድርጓቸዋል። እነዚህ የተደበቁ አዋጆች ሩሲያ እጅግ ስስ የሆኑ አዳዲስ ወታደራዊ የደህንነት ወይንም የስለላ እርምጃዎችን ለመውሰድ እያዘጋጀች መሆኗን የሚያመላክቱ ናቸው የሚል ጠንካራ መላምትንም አስነስቷል። ከዚሁ ጋር በተያያዘ በዕለቱ ይፋ ከተደረጉት አዋጆች መካከል የሩሲያ መንግስት ከዩክሬን የድሮን ጥቃቶች ተቋሞቻቸውን በአግባቡ መከላከል ያልቻሉ ድርጅቶች በጊዜያዊነት በመንግስት አስተዳደር ስር እንዲወድቁ የሚያስችል ጠንካራ ህግ መፈረሙ የጉዳዩን አሳሳቢነት አጉልቶታል። ይህ የራትክሊፍ ጉዞ ሩሲያ በዩክሬን ላይ መጠነ ሰፊ ወረራ ከጀመረችበት ጊዜ አንስቶ አንድ የሲአይኤ ከፍተኛ ኃላፊ ሞስኮን ሲረግጡ የመጀመሪያ ያደርገዋል። ምንም እንኳን የጉዞው ዋና ዓላማ በይፋ ባይነገርም ከተለያዩ አቅጣጫዎች የሚወጡ መረጃዎች እርስ በርስ የሚጣረሱ ትርክቶችን ይዘው መጥተዋል። በክሬምሊን ውስጥ ያሉ የውስጥ አጥቂዎች ፕሬዚዳንት ፑቲን ከሲአይኤ ዳይሬክተር ጋር ለነበራቸው ከፍተኛ ስብሰባ ሲሉ ወራት የፈጀ ዝግጅት የተደረገበትን ይፋዊ መርሃ ግብር እንደሰረዙም ገልጸዋል። በሌላ በኩል ራትክሊፍ ከዋሽንግተን ያስተላለፉት አጣዳፊ ማስጠንቀቂያ ሩሲያ ልታደርገው ስላሰበችው አዲስ የጦር ኃይል ማሰባሰብና ኔቶን ኢላማ ስላደረገው ትንኮሳ የተገኙ አዳዲስ የስለላ መረጃዎችን የተመለከተ እንደነበርም ይነገራል። ከዚህም ባሻገር ይህ ያልታሰበ ጉዞ በጦርነት ወቅት በሁለቱ ሀገራት መካከል ከተደረጉት እጅግ ሚስጥራዊ ግንኙነቶች አንዱ ሲሆን ከፍተኛ የፖለቲካ እስረኞችን ስለመለዋወጥ ከጀርባ የተደረገ ድርድር አካል ሊሆን እንደሚችልም ተጠቁሟል። ሆኖም የክሬምሊን ይፋዊ ምላሽ ከእነዚህ ግምቶች ፍጹም የተለየና አሻሚ ነበር። የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ስለ ጉዳዩ ተጠይቀው ስለ የትኛው ስብሰባ ነው የምታወሩት በማለት ማንኛውንም አይነት ግንኙነት አስተባብለዋል። የክሬምሊን ይፋዊ መዛግብትም ፑቲን በዕለቱ ከስታቭሮፖል ግዛት አስተዳደር ጋር በመደበኛ የማህበራዊና ኢኮኖሚያዊ ጉዳዮች ዙሪያ ውይይት ሲያደርጉ እንደዋሉ በማሳየት ትኩረቱን ለመቀየር ሞክረዋል። በተቃራኒው ግን በማህበራዊ ሚዲያዎች ላይ ፑቲን ከፍተኛ የፖለቲካ የጦርና የደህንነት ባለስልጣናትን በአስቸኳይ በመጥራት በዩክሬን ጦርነት ላይ በሚቀጥሉት ሰዓታት ውስጥ ተግባራዊ ስለሚደረጉ ከባድ ውሳኔዎችና ጥቃቶች መምከራቸው በስፋት ሲናፈስ ነበር። ይህ በሞስኮ የተካሄደው ሚስጥራዊ ዲፕሎማሲና የስለላ እርምጃ በዩክሬንም ላይ ቀጥተኛ ጫናን አሳድሯል። አሜሪካ ከፍተኛ ልኡካኖቿን በሩሲያ በሚኖራቸው ቆይታ ደህንነታቸው ስጋት ውስጥ እንዳይገባ በማሰብ ከነሐሴ 4 እስከ 26 ባለው ጊዜ ውስጥ ዩክሬን በሞስኮና በሴንት ፒተርስበርግ ከተሞች ላይ ልትፈጽም ያቀደችውን ማንኛውንም ጥቃት እንድታዘገይ በሚስጥር መጠየቋ ተዘግቧል። ይበልጥ አስገራሚ ጉዳይ ደግሞ ዩክሬን በዚህ ልኡክ ውስጥ የሲአይኤ ዳይሬክተር ጆን ራትክሊፍ መካተታቸውን መጀመሪያ ላይ እንዳላወቀች መነገሩ ነው። ከዚህ ሁሉ በላይ ደግሞ የዓለምን የኃይል ሚዛን መለወጥን በተጨባጭ የሚያሳይ ትልቅ ወታደራዊ ልምምድ በአፍሪካ አህጉር ላይ ተካሂዷል። ቻይና የስልጣኔ ንስሮች 2026 በተሰኘው የጋራ የአየር ኃይል ልምምድ ላይ ለመሳተፍ ጂ16 የጦር ጀቶችን፣ ዋይ20 ግዙፍ የነዳጅ ጫኝና የትራንስፖርት አውሮፕላኖችን እንዲሁም KJ500 የስለላ አውሮፕላኖችን በማሰለፍ ከግብጽ ጋር በሰማይ ላይ ኃይሏን አሳይታለች። ይህ ከቻይና ድንበር በሺዎች የሚቆጠር ኪሎሜትሮችን ርቆ የተደረገው ወታደራዊ ማሳያ ቤጂንግ ግዙፍ ወታደራዊ ኃይሏን በዓለም ዙሪያ የማንቀሳቀስ አቅም እንደገነባች እንዲሁም ከመካከለኛው ምስራቅና አፍሪካ ጋር ያላትን
ስትራቴጂካዊ ትስስር ለማጠናከር ያላትን ቁርጠኝነት የሚያረጋግጥ ተደርጎም ተወስዷል። በአጠቃላይ ከነዚህ ተከታታይ ክስተቶች መረዳት የሚቻለው የዓለም አቀፉ ጂኦፖለቲካዊ መልክዓ ምድር በአዲስ ሁኔታ እየተቀረጸ መሆኑን ነው። ኢራን ባላት ከፍተኛ የሚሳኤል ቴክኖሎጂ አቅም፣ የባህር ላይ ንግድን በስነ ልቦናና በስጋት ብቻ የማስተጓጎል ብቃት እንዲሁም አዳዲስ የፖለቲካ አጋርነቶችን በመፍጠር በኩል የምታሳየው ተለዋጭ ስትራቴጂካዊ ስልት ሀገሪቱ በመካከለኛው ምስራቅ ብቻ ሲሆን በዓለም አቀፉ የኃይል ሚዛን ላይ የማይናቅ ጫናን መፍጠር የምትችል ጉልበተኛ ሀገር መሆኗን በግልጽ አሳይቷል። በሌላ በኩል አሜሪካ የቴክኖሎጂ አቅሟን በማዘመን ማዕቀቦችን በማክበድና የስለላ መረቧን በማስፋት ይህንን የኃይል ሽግግር ለመግታት ከፍተኛ ጥረት እያደረገች መሆኗ የዘመናችንን ታላቅ ዓለም አቀፋዊ ፍጥጫ ቁልጭ አድርጎ የሚያሳይ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ